የኦሮሚያ ክልል ከሆነ የዚህ ባህል ዋና ባለቤት የአዲስ አበባ ከተማ አስተዳደር ምን አገባው? አዲስ አበባ ከተማ በኦሮሚያ ክልል መሆኑን የረሳ፣ አዲስ አበባ ከተማ ራሱ የኦሮሚያ ዋና መቀመጫ መሆኑን የረሳ፣ አዲስ አበባ ከተማ የፕሬዝደንቱ መቀመጫ መሆኑን፣ የአዲስ አበባ የፍርድ ቤት ዋና መቀመጫ፣ የትምህርት ዋና መቀመጫ፣ የሚሊሻ ዋና መቀመጫ እንዳለ የኦሮሚያ ክልል ቢሮዎች መቀመጫ መሆኑን የረሳ። ይሄ ማለት ምን ማለት ነው ታውቃላችሁ? ቴክኒካል የአማራ ባህል ሲከበር ባህር ዳር ከተማን ምን አገባው? አሸንዳ ሲከበር መቀሌን ምን አገባው ትላላችሁ እንዴ? ጨምበለላ ሲከበር የአዋሳ ከተማ ከንቲባና አዋሳ ከተማ አስተዳደር ምን አገባው? ኧረ እንዳለ ጥልቅ ብሎ ነው የሚያገባው እንጂ ሌላው ቀርቶ እንደው አንዳንድ አዲስ አበባ የኦሮሞ አይመስላቸውም፣ ኦሮሞ የሚኖር አይመስላቸውም እኮ እነዚህ። ዛሬም ይደነግጣሉ። 7 ዓመት አልፏቸው ዛሬም ትደነግጣለህ። ኦሮሞኛ ስትሰማ በሽተኛ ህመምተኛ ነህ። መድኃኒት ነው የሚያስፈልግ እንጂ ሚዲያ አይደለም የሚያስፈልግ። ሚዲያ ላይ አይደለም ሚዲያ አማኑኤል መጓዝ ያለበት